ዝም ብሎ ጾመ ሐዋርያት ገባ ብሎ 9 ሰዓት ምሳን መብላት ወይም 11 ሰዓት ለምሽቱ 1 ሰዓት ጾም ማለት የምግብ አድማ አይደለም። ኢንቴንሽናሊ ይህን ጾመ ሐዋርያት አለመጾም ሁሉንም አለመጾም ማለት ነው። ሁሉንም አጽዋማት እንዳለመጾም። ጾም የዋዛ ነገር እንዳይመስላችሁ። ጾምን ማር ይስሐቅ ምን ይላታል? እማ ለጸሎት የጸሎት እናት ጾመ ሐዋርያት የቄስ ጾም ነው፣ ኖርማል ሰው አይጾመውም እየተባለ አከራካሪ ጥያቄ የሆነበት ነው እና በዚህን አከራካሪ ጥያቄ አባቶች መልስ የሰጡበትን ትምህርት ይዤ መጥቻለሁኝ። ሁላችሁም ኦርቶዶክሳውያን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ 1000 ላይክ እንዲገባ እስኪ አድርጉኝ። ሁላችሁም ኦርቶዶክሳውያን የት አላችሁ እስኪ እና ወደ ትምህርቱ እንለፍ። ዝም ብሎ ጾመ ሐዋርያት ገባ ብሎ 9 ሰዓት ምሳን መብላት ወይም 11 ሰዓት ለምሽቱ 1 ሰዓት ጾም ማለት የምግብ አድማ አይደለም። ኢንቴንሽናሊ እያሰቡ ሲጾም ነው። አንድ ሰው አንድ ጾም ሲጾም አንድ ጥያቄ ማስመለስ አለበት እላችኋለሁ። 1000 ጊዜ ንስሐ ገብተን 1000 ጊዜ ኃጢአት ልንሰራ እንችላለን። 1000 ጊዜ ቃል ገብተን 1000 ጊዜ አፍርሰንም ሊሆን ይችላል። መንፈስ ቅዱስ ግን ተስፋ እስካልቆረጥን ድረስ ያንን ግንብ የሚሰብርበት ቀን አለ። አመሌ ከፍቷል፣ ኃጢአቴም ጎጆ ሰርቶብኛል፣ አልለወጥም የምንለውን ሁሉ መንፈስ ቅዱስ ይለውጣል። አንድ ሁልጊዜ በጣም የምወደው አንድ ቃል አለ። ቶሎ ቶሎ እንኳን ማልናገረው ደስ ስለሚለኝ ማለት ነው። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን የሚል። እኛ ታምር ፈላጊ ባንሆንም ዳሶ የሚፈውስ ጸልዮ መልስ የሚያመጣ አባት ግን ያስፈልገናል። አሁን እኮ ሽማግሌም ጠፋ፣ አባቶችም አለቁብን፣ አረጋውያንም አለቁ። አውቀው በእጃቸው ለሰላምታ አስመስለው ድስስ አድርገው የሚፈውሱ አባቶች የሉ፣ አለቁ። መንፈስ ቅዱስ እኛን በማናውቀው መንገድ ይረዳናል። እንጎዳበታለን ባልነው ነገር እንድንጠቀምበት፣ አልቋል ያልነው ነገር በረከት እንዲሆን፣ ጠፍቷል ያለው እንዲገኝ፣ ጠላት ነው ይገለናል ያልነው ሰው ወዳጅ እንዲሆነን በማድረግ ከኛ ግምትና ቁጥጥር ውጭ በሆነ ከኛ እውቀት ውጭ በሆነ መንገድ የሚገኝ የእግዚአብሔር ሰላም ፍጹም ስጋዊ እንኳ ብንሆን ይሄን 3 ነገር ሊያደርግልን መንፈስ ቅዱስ ከኛ ርቆ አያውቅም። መመነን ቀላል ነው። ቤትውና ቀላል ነው። ቅጠል መብላት ቀላል ነው። ባህር ውስጥ መጸለይ ቀላል ነው። 150 ዳዊትን 100 ጊዜ መጸለይ ቀላል ነው። ከማን ጋር ሲሆኑ? ከመንፈስ ቅዱስ ጋር ሲሆኑ። መንፈስ ቅዱስ ሲርቅሳ አቡነ ዘበሰማያት ከድንጋይ እሺ ትከብዳለች። በገዳም በከተማ በቤተ ክህነት በምዕመንነት ደረጃ በመምህርነት በተማሪነት ምንድነው የጎደለን ነገር ስትሉ መንፈስ ቅዱስ ከኛ እየራቀ ነው። ስለ ዘረኝነት እየተነገረን የማይገባን ስለምንድን ነው? ሰው በጎጠኝነት እየተራረደ ያለው ምንድን ነው? ሰው የክርስቶስን መስቀል ይዞ የሚተራረደው ለምንድን ነው? ለምንድን ነው ውስጥ ለውስጥ የሚሄደው? ለምንድን ነው አንድ መሆን ያቃተን? መንፈስ ቅዱስን ውጣልን ስላልነው። ቤተ ክርስቲያን ግርማዋ ኃይሏ ይሄ ነበረ። ይሄ እየጠፋ ሲመጣ ቤተ ክርስቲያን ዝቅ ማለት ትጀምራለች። ሁሉም ያስለቅሳታል፣ ሁሉም ያደማታል፣ ሁሉም ይወጋታል፣ ሁሉም ይነክሳታል። አቅም የለሽ ትሆናለች፣ ትደፈራለች። ለምን ሲባል የሰው ልጅ ሁልጊዜ ከሚደሰትበት ግን በነፍሱ ከሚጠላው ኃጢአት መውጣት የሚያቅተው ለምንድን ነው ሲባል መንፈሳዊ ሰው ሁልጊዜ የተረጋጋ ነው፣ ልቡም አይረበሽም። ክርስቲያን በቀመር የሚኖር ሳይሆን በመንፈስ ቅዱስ የሚመራ ነው። ዘመንን የሚሻገር መንፈሳዊ ክርስቲያን እንጂ የእውቀት ክርስቲያን አይደለም። አጥተን ካልወደድ ነው እግዚአብሔርን፣ ተሰድበን ካልወደድ ነው፣ ተገፍተን ካልወደድ ነው፣ ቤታተን ካልወደድ ነው፣ ሰው ጠልቶን ካልወደድ ነው። ምንድነው ለእግዚአብሔር የምናደርገው ነገር? ፍቅራችንስ የምንገልጥበት በለስ የትኛው ነው? የመንፈስ ቅዱስ ኃይል ዛሬም ቤተክርስቲያን ውስጥ መኖሩን በምን ታረጋግጣለህ ስትሉኝ፣ ድሮ ሐዋርያት በስጋ ደካማ ሆነው ያን ሁሉ መስራታቸውን፣ ዛሬ ደግሞ ጅላጅል ሁነንም ቤተክርስቲያን መኖሯል። መንፈስ ቅዱስ ወደዚች ምድር ተመስሎ የወረደባቸው 4 መንገዶች በእኛ ሕይወት ውስጥ የሚሰራባቸውን መንገዶች የሚያሳዩ ናቸው። ኃጢአት አንዱ ችግሩ አለመጠገቡ ነው። የዛሬን ሰርቸው ድጋሚ አንሰራም ስንል ዛሬ እንደዛ እንላለን እንጂ በሌላ ቀን ደግሞ መልሰን እንሰራዋለን። ሌላ ቀን ደግሞ የዛሬ እንላለን መልሰን እንሰራዋለን። የኃጢአት መልስ የለም። ይህን ጾመ ሐዋርያት አለመጾም ሁሉንም አለመጾም ማለት ነው። ሁሉንም አጽዋማት እንዳለመጾም። አንዳንድ ሰዎች ሌላውን ጾም እየጾሙ ይሄኛውን ጾም ይሽራሉ። 7ቱም ፍጹም ናቸው፣ 7ቱም እኩል ናቸው። እንደ አንድ ጾም ነው የሚቆጠሩት። ስለዚህ የምናበላልጠው ነገር የለም። አንድ ሰው 7 መስኮቶች ቢኖሩት ቤቱ ማለት ነው 6ቱን በደንብ አድርጎ ዘግቶ ጥንቃቄ አንዱን ግን ክፍት ቢያደርገው የ6ቱ መዘጋት
የአንዱ ክፍት መሆን አይጠብቃቸውም። ስለዚህ በአንዱ በተከፈተው መስኮት ገብቶ ሌባ ወንበዴ በዛ ቤት ውስጥ ያለውን ነገር በሙሉ ይዘርፈዋል። ስለዚህ እኛ 6ቱን ብንጾም 7ኛውን ብንሽር ጾመ ሐዋርያትን ማለት ነው። በዚህ ምክንያት በ6ቱ የምናገኘውን በረከት እናጣለን ማለት ነው። በመጾም በመጸለይ የስጋን ፈቃድ ለነፍስ ነፍስን ለፈጣሪ በማስገዛት ጸልዩ ጾሙበት ተብሎ በዓል ተሰርቷል። ዛሬ በሐዋርያት ላይ መንፈስ ቅዱስ ከወረደ በኋላ ምን ይላል መሰላችሁ? የሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ እንዲህ ይላል፣ ወተወቅፉ ቃሉን ተቀበሉ ተጠመቁም ይላል። ወተወሰኩ በይእቲ ዕለት መጠነ፣ በዚያችም ዕለት ከሐዋርያት ማህበር የተጨመሩት አንድነት መጠነ 30 ምዕት ይላል። ዛሬ ጰራቅሊጦስ መነሻ አድርገን አንድ ሳምንቱን በሙሉ የጰራቅሊጦስ ሳምንት ብለን እንድናከብር ስርዓት ተሰርቷል። ዶሮ ልጅ ወለደች የሚባለው እንቁላል የጣለች ቀን ነው ወይስ ከእንቁላሉ ውስጥ ጫጩት የተፈለፈለ ቀን? ፈጣሪያችን ሆኖ እግዚአብሔር አብ ብለን ወይም ባለ እግዚአብሔር ብለን በ13 እንደምንዘክር ወልድን ባለ ወልድ ኢየሱስ መድኃኔዓለም አማኑኤል ብለን ቀን ሰተን እንደምንዘክረው ብዙዎቻችን መንፈስ ቅዱስ መቼ እንደሚታሰብ አናውቅም። ወመንፈሰ እግዚአብሔር ይጼልል መልእክተ ማያት መልእክተ ማይ፣ የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበረ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ የተቀመጠውን ቃል መነሻ አደርጋለሁ። ብዙ ለማስተማር ለማተት የተሰጠው ጊዜ በጣም አጭር ነው። ከ15 እስከ 20 ደቂቃ ብቻ ስለሆነ የተፈቀደልኝ እግዚአብሔር መንፈስ ቅዱስ ይርዳንና በጣም ባጭሩ የተሰበሰብንበትን ዓላማ የመጣንበትን አብይ ጉዳይ አውስተን እንማማራለን። እስኪ ድምፃችሁን ከፍ አድርጉና የትምህርቱን ኃይለ ቃል መነሻ ርዕሳችንን ተናገሩ። ቅዱስ ቃል ነው። ስንናገረው እኛን ይቀድሰናል፣ ወደ ቅድስና ይመራናል። በልባችን ሰሌዳ በሊናችን ጓዳ አድሮ የተማርነውን ያስታውሰናል። የእግዚአብሔር መንፈስ በሉ በውሃ ላይ ሰፎ ነበር። ጠቅለል አድርጉና የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር በሉ። ምን አላችሁ? መልካም። እግዚአብሔር መንፈስ ቅዱስ የራቀውን አቅርቦ የረቀቀውን አጉልቶ የተሰወረውን ገልጦ የተከደነውን ከፍቶ እንድንረዳ ይርዳን። ህጥይታ አምሳልምና አምሳላት ከምሳሌዎች ሁሉ ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት የመንፈስ ቅዱስ ንጹሕ አዳራሽ ድንግል ማርያም በአማላጅነቷ አትለየን። በአጹረ መስቀሉ ደግፎ በቀደመው ስርዓትና በአባቶቻችን ፍኖት መድኃኔዓለም አምላካችን ሁላችንንም ያጽናን። ዛሬ በቅድስት ቤተ ክርስቲያናችን ቀመር 2 ትልልቅ በዓላት ይከበራሉ። እነዚህ የግዝት በዓላት ስለሆኑ ስለማይረሱና ተያያዥነትም ስላላቸው አጠር አድርገን እሱን የሚመለከት ሀሳብ ነው የምንማረው። አንደኛው በዓል ሁላችሁ ለምን መጣችሁ ብንባል የምንናገረው የመንፈስ ቅዱስ ርደት ወይም ደግሞ እንዘ ጉባኤን ውስተ አሐዱ ቤት፣ በአንድ ቤት አንድ ልብ ሆነው ሲሰበሰቡ በእሳት ላንቃ የተከፋፈሉ እሳት ከላያቸው ላይ ወርዶ እያንዳንዳቸው በብዙ ቋንቋ እንዲናገሩና የሚፈሩት ጥቡዓን እንዲሆኑ እምነት የጎደላቸው በእምነታቸው እንዲበረቱ ያስቻለ የመንፈስ ቅዱስን ርደት የምናስብበት ነው። በዕለተ ዓርብ በቀራንዮ ቅዱስ ዮሐንስ አፈወርቅ እንደመሰከረ ከክርስቶስ ጎን በውሃና በደም የተወለደችው ቤተ ክርስቲያን ዛሬ የተገለጠችበት ዕለት ነው። ይህ ትልቅ በዓል ርደተ መንፈስ ቅዱስ የመንፈስ ቅዱስን መውረድ የምናስብበት ነው። በዓሉ አንድ ቀን ብቻ አይደለም። ዛሬ መነሻው ነው። ለ7 ቀን ይታሰባል። ይሄ ቤተክርስቲያናችን ስርዓት የተናገረው ነው። እንዲሁ ደግሞ ከበዓላቱ መካከል አንዱ የእመቤታችን የቅድስት ድንግል ማርያም በደብረ ምጥማቅ የተገለጠችበት የ5ቱ በዓላት ዛሬ 4ኛው ቀን ነው፣ መታሰቢያ ነው። እነዚህ ሁለቱም ከበዓላቱ ቁጥር 1 ተብለው የሚቆጠሩ ነገር ግን በዓላታቸው ቀኑ ብዙ የሆነ በዓላት ናቸው። ጌታችን ኢየሱስ ክርስቶስ በስጋ ድንግል ማርያም ተገልጦ ወደዚህ ዓለም ሲመጣ ከምናከብራቸውና ከሱ መምጣት በኋላ ከተገለጡ የአዲስ ኪዳን የአምላክ በዓላት መካከል 9 አበይት በዓላት ውስጥ 8ኛው በዓል በዓለ ጰራቅሊጦስ፣ 9ኛው በዓል በዓለ ደብረ ታቦር ነው። ስለዚህ ይሄ በዓለ ጰራቅሊጦስን
ፍትሐ ነገሥት የተባለው መጽሐፋችን ፍትሕ መንፈሳዊ 15ኛው አንቀጽ ላይ ወምድረ ተፈጸመ ግብረ በዓለ 50 የ50 በዓል ከተፈጸመ በኋላ ግበሩ ካይበ በዓለ ለሳብዕ ዕለታት ለ7 ዕለታት ደግሞ በዓል አክብሩ። ይሄንን በዓል በዓለ ጰራቅሊጦስ ይባላል። ምን ይባላል አልኳቸው? በዓለ ጴንጠቆስጤን መታሰቢያ አድርጋችሁ 50 ቀን ከዘከራችሁ በኋላ መንፈስ ቅዱስ መውረዱን አስባችሁ ደግሞ ለ7 ቀን አክብሩ ይላል። 7ቱን ቀን ስታከብሩ ገቢረ በዓልሰ አኮ በመብል በዓሉን የምታከብሩት ግን በመብላት በመጠጣት እንደሌላው በዓል አይሁን፣ በመጾም በመጸለይ የሥጋን ፈቃድ ለነፍስ ነፍስን ለፈጣሪ በማስገዛት ጸልዩ ጹሙበት ተብሎ በዓል ተሰርቷል። ዛሬ ጰራቅሊጦስ መነሻ አድርገን አንድ ሳምንቱን በሙሉ የጰራቅሊጦስ ሳምንት ብለን እንድናከብር ስርዓት ተሰርቷል። አምላካችን ከሚታሰብባቸው 9ኙ በዓላት ጰራቅሊጦስ የሚባለው 7 ቀን፣ ትንሣኤ የሚባለው ትንሣኤ ተስካረ ፋሲካ ነው፣ 50 ቀን ይከበራል ማለት ነው። ከዚህ ጋር አልፎ ዛሬ ነገረ ማርያም በነገረ መንፈስ ቅዱስ ባጭሩ የተቀመጠበት የመጀመሪያ የመጽሐፍ መነሻ ነው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በመጀመሪያ ምን ፈጠረ? መጀመሪያ የተባለው ቀዳሚ ወደ ሐሪ ዛልብከ ጥንት የምንለው ጥንት የሌለው ፊተኛውና ኋላኛው መጀመሪያውና መጨረሻው አልፋ ወኦ አልፋ ኦሜጋ የሚባለው ፈጣሪ ዓለማት ደብረ ምሕረት ባሕረ ትዕግሥት እግዚእነ ኢየሱስ ክርስቶስ እግዚአብሔር በአንድ ልጁ በመጀመሪያ ሰማይና ምድርን ፈጥሯል ይላል። ከዚያ በኋላ ወምድር ሰሐለወት ራቃ ምድርም ራቁቷን ነበረች፣ ወይ ታስተሬ ወይ ኮነት ድሉተ ዝግጁ አልነበረችም፣ ምንም ደግሞ አልነበረባትም ይላል። ወጽልመትኒ መልዕልተ ቀላያት ጨለማም በጥልቅ ውስጥ ነበረ። ወመንፈሰ እግዚአብሔር እሰ መልዕልተ ማያት የእግዚአብሔር መንፈስ በውሃ ላይ ነበረ ይላል። ሰማይና ምድር ተፈጥሮ በምድር ስላለው ነገር ሲናገር በዓለም ትምህርት እንኳን የሚገለጡ መነሻ የሆነ የዘፍጥረት መጽሐፍ ላይ ተቀምጧል። 3 ነገሮች ተቀምጠዋል። አንደኛ ምድር የሚባለው የብስ፣ ሁለተኛ ውሃ የሚባለውና በዚህ ላይ ያደረ መንፈስ የሚባለው። አንድ ሀገር በዓለማዊ ጂኦግራፊ ትምህርት ውስጥ ሀገር ነው የሚባለው 3ቱን ሲያሟላ ነው። ቴሪቶሪው የብስ ሲኖረው ማለት ነው። ሁለተኛ ውሃ፣ ሶስተኛ ደግሞ ኤርስፔስ ይባላል። እነዚህ የአንድ ሀገር ግዛቶች ናቸው። አንድ ሀገር ግዛቴ ነው የሚለው ውሃውን፣ መሬቱንና አየሩን ነው። ይህንን መነሻ የሚያደርገው አናቱ ያለው እዚህ ዘፍጥረት የመጽሐፍ መነሻ ውስጥ ርዕሰ መጽሐፍ ተጽፈ በእንቲአየ ክርስቶስ አምላካችን በሊቀ ነቢያት ታላቁ አባት ቅዱስ ዳዊት ላይ አድሮ ሲናገር በመጽሐፍ መጀመሪያ ርዕስ ላይ ስለ እኔ ነው የተጻፈው ይላል። በቀዳሚ የሚለው ቀዳሚ የሚባለው አልፋና ኦሜጋ ነኝ ብሎ ራሱን የገለጠው እሱ ነው። በዚህ በውሃ ላይ ሰፎ ነበር የተባለው የእግዚአብሔር መንፈስ እግዚአብሔር በቁስ ስላለው ሰማይና ምድር ሳይሆን ስለኛ ሕይወት የተነገረውን ፍቺ ብቻ ከኔ ጋር እናያለን። ምድር ውሃና መንፈስ ያደረበት የሚባለው ሰው የ3 ነገሮች ውጤት ነው። የምን አልኳቸው? የስንት ነገሮች? የ3 ነገሮች። አንደኛው ስጋው ነው፣ ሁለተኛ ነፍሱ ነው፣ ሶስተኛው መንፈሱ ነው። ስጋው በየብስ ነፍሱ ደግሞ በውሃ እላው ላይ ያደረው መንፈስ የተባለው ሳይለወጥ ማለት ነው። እግዚአብሔር የሰራው አክብሮ ይህንን የሰው ልጅ ነው። በውሃ ላይ የእግዚአብሔር መንፈስ ነበረበት ይላል። በነፍሱ ላይ አድራ በጎ ነገር የምታሰራ የእግዚአብሔር መንፈስ ናት። ይሄ ነገረ መንፈስ ቅዱስ በመጀመሪያ በመጽሐፍ የተጠቀሰበት ነው። በእርግጥ ያለ ነገረ መንፈስ ቅዱስ የሚነገር መጽሐፍ የለም። መጽሐፍ ቅዱስ ቅዱስ የተሰኘው ያናገረና ያጻፈው ቅዱስ መንፈስ ስለሆነ ነው። ሲጀምር መጽሐፍ ዘፍጥረት 1:2 ላይ ስለ መንፈስ ቅዱስ ተናግሮ ሲጨርስ በዮሐንስ ራእይ ምዕራፍ 22 ቁጥር 17 ላይ መንፈስ ቅዱስ ወመርኤቱ ወይም ወመርአቱ መንፈስ ቅዱስና መንጋው ወይም ሙሽራይቱ ና ይበሉ የሚል ቃል ተጽፏል። ይሄ መጨረሻው የራእይ መጽሐፍ ማጠቃለያ ነው። መንፈስ ቅዱስ መነሻም መድረሻም ነው። በጣም ብዙዎቻችን ነገረ መንፈስ ቅዱስን ሳንረዳ ሳናውቅና ሳንገነዘብ እንኖራለን። በተለይ እንግዲህ ሁሉ የሆነ የሃይማኖታችን መገለጫ ነው።
በዚህ ውስጥ ነው ነገረ መንፈስ ቅዱስ አድሮበት የነበረው የሰው ልጅ ይህን የመንፈስ ቅዱስ ጸጋ ስጦታውን አጥቶ ከሰውነት ክብሩ ተለይቶ ከእንስሳት ተራ ተቆጥሮ በዘመነ ብሉይ ያየ ነው። ያን ነው ከሰው ልጅ ላይ የተወሰደውን መንፈስ ኢዩኤል ምዕራፍ 2 ቁጥር 28 ላይ ሰው ጥምና መንፈስ የዲበ ሁሉ ዘሥጋ ሥጋን በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ወይ መንፈስ ቅዱስን አኖራለሁ ያለው ትንቢት እንዲፈጸም የተወሰደው መንፈስ ቅዱስ የተመለሰው ዛሬ ነው። ዛሬ ሲመለስ እቺ ቤተክርስቲያን ተገለጠች። ሊቃውንቱ ቅድም እየደጋገሙ ዛሬ የቤተክርስቲያን የልደት ቀን ነው እያሉ ነግረውናል። የልደት ቀኗ ቅዱስ ዮሐንስ አፈወርቅ ዕለተ ዓርብ ከውሃና ከደም ስትወለድ ነው። ዶሮ ልጅ ወለደች የሚባለው እንቁላል የጣለች ቀን ነው ወይስ ከእንቁላሉ ውስጥ ጫጩት የተፈለፈለ ቀን? ወለደች የሚባለው እንደ ህይወት አስገኘች ወለደች የሚባል እንቁላል አንፈርታይል ሊሆን ይችላል። እንቁላሉ ነው ሲፈለፈል። ቤተክርስቲያን ዕለተ ዓርብ ተወለደችና በሙቀተ መንፈስ ቅዱስ ተጠብቃ ጫጩት ከቅርፊቱ እንደሚወጣ የተወለደችውና የተገኘችው። ጾም የዋዛ ነገር እንዳይመስላችሁ። ጾምን ማር ይስሐቅ ምን ይላታል? እማ ለጸሎት የጸሎት እናት ናት። ጾም የማይጸልይ ሰው ጸሎት የሚጀምረው ሰሞኑን ነው። ቤተክርስቲያን የማይሄዱ ሰዎች ብዙ ጊዜ ቤተክርስቲያን የሚሄዱት መቼ ነው? በጾም ወቅት ነው። እማ ለጸሎት የጸሎት እናት ነች ጾም። ወእህታ ለአርምሞ ለዝምታ ደግሞ እህት ነች። ሌላ ቀን አፉ የማይዘጋ ሰው እኮ በጾም ወቅት ዝም ይላል፣ ሲርበው ጸጥ ይላል። አንደበት ይዘጋል ጾም። ወእህታ ለአርምሞ ወነቃ ለአንብ የእንባ ምንጭ ነች ጾም። ሌላ ቀን ስትዘምር የማይመጣ እንባ፣ ሌላ ቀን ስትጸልይ የማይመጣ እንባ ሰሞኑን ልውጣ እያለ ያስቸግራል። እንባ ታፈልቃለች ጾም። ወጥንተ ኩሉ ገድል ሰናይት የመልካም ሥራ ሁሉ ምንጭ ነች፣ መጀመሪያ ነች። የኃጢአት ፍትወትን ደግሞ ጸጥ ታረጋለች። ወታጸምም ኩሎ ፍትወታ ተዘስጋ የሥጋን ምኞት ሁሉ ጸጥ ታረጋለች ጾም። አቤት ቀደመ ነገር ሲነፋ ወይ ሲታወጅ በይፋ ጻድቃን ሲጠሩ ለተድላ ምን ይሆን የእኛ ተስፋ? ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊት? ማን ይቆም ይሆን? ማን ይቆም ይሆን ከፊት? ማን ይቆም ይሆን? እንግዲህ በዛሬው ትምህርታችን ይሄን ይመስል ነበር ይዤላችሁ የመጣሁት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ እላለሁኝ። መልካም ጊዜ ይሁንላችሁ። በሰማይ አቤት ማን ይቆም ይሆን ከፊትህ? ማን ይቆም ይሆን? ማን ይቆም ይሆን ከፊትህ? ማን ይቆም